ዋው! ይሄንን የመሰለ ምግብ አዘገጃጀት። ሰላም ሰላም ቤተሰቦቼ እንዴት ናችሁ? ደህና ናችሁ? የዛሬ አዘገጃጀት ደግሞ ሳልሙን አብረን እንሰራለን ማለት ነው። ሳልሙን ይሄንን ይመስላል። በዚህ መልኩ ከታትፌዋለሁ። ትልቅ ነበረ ግን እኔ በመመቸኝ መልኩ እንደዚህ አድርጌያለሁ። እዚህ ጋር ዘይት አድርጌበታለሁ፣ እጠብሰዋለሁ። አያምርም? ጥሬ ስጋ ይመስላል። ማሻአላ። እዚህ ጋር በደንብ ማቅላት አልፈለኩኝም። እዚህ ጋር ሽንኩርት፣ ቲማቲም፣ ነጭ ሽንኩርትና ዝንጅብል አደርግበታለሁ። እዚህ ጋር ትንሽ የሳልሳ አደርግበታለሁ። ሌሞን ትንሽ እጨምቅበታለሁ። አንድ ፍሬ ያገባችብኝ ማጊ አደርግበታለሁ። ትንሽ ቁንደ በርበሬ እጨምርበታለሁ። እዚህ ጋር ደግሞ ፍልፍል ሀር፣ ትንሽ በርበሬ፣ እርድ፣ ከሙን ደግሞ የማይቀር ነገር ነው። እዚህ ጋር ትንሽ ውሃ ጣብ አደረኩበት። ዮገርቴን አንድ ማንኪያ አድርግበታለሁ። ኩኪንግ ክሬም ትንሽ እጨምርበታለሁ። ይሄንን ይመስላል። ውሃዬን ትንሽ ከላይ አድርግበትና የጠበስኩትን አሳ መልሼ ወደዚህ አመጣዋለሁ። ትንሽ የጨው ከላይ ነስነስ፣ ማጊው ስላለ በዛም አያስፈልገውም። ቃሪያን እዚህ ጋር አደረኩበት። መክዶንስ ኩዝብራ ሸበት ካላችሁ ደግሞ እናንተም ብታደርጉበት የበለጠ አሪፍ ይሆናል። እኔ ስለሌለኝ ነው። ለዛሬ ያው ቤት ባፈራው ነው ያደረኩት ማለት ነው። ቀጣይ ላይ ደግሞ እሱን ስኖረኝ ደግሞ የበለጠ አሪፍ አድርጌ ደግሞ ሰራላችኋለሁ ማለት ነው። እና ይሄንን ይመስላል። ኦሬዲ ደርሶልኛል። አያምርም? ማሻአላ አለይኩ። በጣም ነው ደስ የሚለው እና ደርሶልኛል። እዚህ ጋር ትንሽ የሩዝ አድርገናል። ሰላጣ ነገር፣ ሽንኩርት፣ ቲማቲም፣ ሌሙን ደግሞ ግድ ይላል። ስንበላ ጊዜ ነው ላይ ትንሽ ጨመቅ ሲደረግ ደግሞ ይመረጣል። ቪዲዮን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ እንድታደርጉ ስል እጠይቃችኋለሁ። ከልብ አመሰግናለሁ። እኔ በሹካም ደግሞ መብላት ይቻላል። በኩብዝ